በአግባቡ ብትሰሩ የተሻለ ይሆናል ማለት ነው። ስለዚህ ጠቅላይ ሚኒስትሩም ስራውን እየሰራ ነው፣ እኔም አባድርም በበኩሌ ስራዬን እየሰራው ነው። ስለዚህ ልክ እንደ ጠቅላይ ሚኒስትሩ ሁላችሁም ወደ ስራ ብትሰማሩና ኢትዮጵያን ለማሳደግ አንድ ሆናችሁ ብትሰሩ የተሻለ ሀገር መገንባት እንችላለን ማለት ነው። በጣም እናመሰግናለን። በዚህ አጋጣሚ በዚህ እንትን በቴሌቪዥን ላይ ተገኝተው እንደዚህ የመሰለ መልእክት ስላስተላለፉ በጣም እናመሰግናለን። ደህና ሁኑልን። እዚህ ላይ መጨረሻ ላይ ግን አንድ መልእክት የቀረችኝ አንድ መልእክት አለች። መላው ለኢትዮጵያ ሕዝብ እና በተለይ ለኢትዮጵያ ወጣቶች የማውራት ወይም የወሬ ባህል ከማዳበር ይልቅ የስራን ባህል ብታዳብሩ የተሻለ ወጣት ሀገር ገንቢ ለነገ ሀገር ተረካቢ ዜጋ ትሆናላችሁ የሚል መልእክት ስላለኝ ስለዚህ የስራ